ሰላም ጤና ይስጥልን ውድ የህብረት ስራ ማህበራችን ቤተሰቦች የአሚጎስን ሳምንታዊ ዜና ይዤላችሁ ቀርብ ያለው ከዜናዎቹ ጋር ስምረት ሙልጌታ ነኝ። አብራችሁን ቆዩ። አሚጎስ የገንዘብ ቁጠባና ብድር ህብረት ስራ ማህበር በ9 ወር ሪፖርቱ የእቅዱን 95% ማሳካት መቻሉን ገለጸ። አሚጎስ ባለፉት 9 ወራት ከ1 ቢሊዮን ብር በላይ ብድር በመስጠት የአባላቶቹን የፋይናንስ አቅም በመፍታት ያለፈውን 9 ወር በስኬት ማጠናቀቁና አዳዲስ ቴክኖሎጂ ፈጠራዎችን በመጨመር አገልግሎቱን በማዘመን ከተለያዩ የህብረት ስራ ማህበራት ጋር አብሮ መስራት የሚያስችሉ ስምምነቶችን በማድረግ እንዲሁም አባላት በቀላሉ የመኪና ባለቤት ለመሆን ይችሉ ዘንድ አሚጎስ ከተለያዩ የመኪና አስመጭና አቅራቢ ተቋማት ጋር የጋራ ስምምነት በመፍጠር የእቅዱን 95% ማሳካት መቻሉን የህብረት ስራ ማህበሩ የጽህፈት ቤት ዳይሬክተር የሆኑት አቶ ብርሃኑ ርዕሶም እንደሚከተለው ገልጸዋል። ተከታትለን እንመለስ። አሚጎስ በ9 ወራት ያለፉ ጊዜያት በጥሩ ሁኔታ ነው ያሳለፈው። የተለያዩ የቁጠባና ብድር አማራጮች ለአባላቱ በማቅረብ አገልግሎቱ ሲሰጥ ቆይተዋል። ስለዚህ ያለፉት 9 ወራት ጥሩ አፈጻጸም ነበረው። አሚጎስ በእነዚህ 9 ወራት ውስጥ ከ1 ሺህ በላይ የሚሆኑ አባላት ከ1 ቢሊዮን በላይ ብድር ሰጥተዋል። ይህንንም ስናየው አቨሬጅሊ ወደ 1 ሚሊዮን አካባቢ ይሆናል ማለት ነው። አሚጎስ ባለፈው በጀት ዓመት በተለይ በ9 ወር ውስጥ ለየት ያለ የሰራቸው ነገሮችም አሉ። ከነሱ አንዱ ምንድነው? አሚጎስ በፊት ከአራዳ ክፍለ ከተማ ብቻ ተወስኖ ይሰራ ነበር። ከዛ ግን ወደ ፌዴራል ደረጃ በማደጉ ከኢትዮጵያ ህብረት ስራ ኮሚሽን በተሰጠው ፍቃድ መሰረት በክልል ከተሞችም ሄዶ የመስራት ስራ አገልግሎቱም የመስጠት ስራ ጀምረዋል። በዚህም የተለያዩ ቅርንጫፍ ቢሮዎችም ከፍተዋል። በዚህም በተጨማሪ የተለያየ የብድር አማራጮች በማቅረብ ከዚህ በፊት ይሰጠው የነበረው የብድር አሰራርና ሂደት እሱም ቀይሮ ለአባላቱ ምቹ እና ቀልጣፋ በሆነ መንገዱ እየሰጠ ይገኛል ማለት ነው። አሚጎስ በተጨማሪ ለአባላቱ ከዚህ በፊት የሚጠቀም አብዛኛው አባል የመኪና ብድር በሚወስድበት ጊዜ እነዚህ በነዳጅ የሚሰሩ መኪኖች ነበር የሚጠቀመው። አሁን ግን በዚህ ባለፈው 9 ወራት የኤሌክትሪክ መኪና ነው አብዛኛው አባል የገዛው የመኪና ብድር አገልግሎት የሚጠቀም አባል። ስለዚህ እነዚህም ከተለያዩ የኤሌክትሪክ መኪና አቅራቢዎች ጋር የመኪና አስመጪዎች ጋር በመነጋገር አባላቱ ሳይንገላታ ቀልጣፋና ምቹ የሆነ አገልግሎት እንዲያገኝ አድርገናል። ለዚህም ቀልጣፋ ምቹና ብቁ የሆኑ መኪኖችን በተለያዩ ሞዴሎች አባሉ በመረጠው እና በአቅሙ መሰረት አገልግሎቱ አግኝተዋል ማለት ነው። እነዚህ መኪኖች ሲመጡ አባሉ ብቻ ተጠቃሚ ሳይሆን ሌላውም ህብረተሰቡ ውጭም አገልግሎት በሚሰጡበት ጊዜ ለሀገሪቱም ለራሱም ለአባሉ የሚያወጣው ወጪ ይቀንሳል። ስለዚህ ይህንን ጥሩ አገልግሎት ነበር። ሌላ አሚጎስ ባለፉት 9 ወራት ውስጥ የአኮስካ ሜምበር ሆነናል። እንዲሁም የአይሲኤ ኢንተርናሽናል ኮኦፐሬቲቭ አሊያንስ አባል ሆነናል። እዚህ አባል መሆኑን ብቻ ሳይሆን በሁለቱም በአይሲኤም በአኮስካም አመራሮች የተላኩ የተለያየ ልምድ ልውውጥ አግኝተናል ማለት ነው። አሚጎስ ባለፉት 9 ወራት ውስጥ የተለያዩ ህብረት ስራ ማህበራት ደግሞ ልክ የህብረት ስራ ማህበራት ፕሪንሲፕል አንዱ ህብረት ስራ ማህበራት እርስ በርሳቸው መተባበር አለባቸው ይላል። ስለዚህ በዚህም የተለያዩ ህብረት ስራ ማህበራት አሚጎስ ላይ በመምጣት የልምድ ልውውጥ አድርገዋል። የተወሰኑትም ስልጠና አግኝተዋል። ስለዚህ አሚጎስ ለየት የሚያደርገው ይህንን ከዚህ በፊት ከሚያደርገው የነበረውን አገልግሎት ሰፋ በማድረግ የራሱም በውስጡም በአቅሙም በራሱ አቅም ስልጠና በማዘጋጀት ለተለያዩ እኛ ጋር ለሚመጡ ህብረት ስራ ማህበራት ብቻ ሳይሆን ለራሳችን ሰራተኞች ራሳችን አባላት ደግሞ ስልጠና በመስጠት ጥሩ ጊዜ አሳልፈዋል ማለት ነው። ሌላ ደግሞ አሚጎስ ለየት የሚያደርገው ነገር በተለይ ከቴክኖሎጂ አንጻር አሚጎስ ቴክኖሎጂ ከሌላ ቦታ አይደለም የሚያመጣው። በራሱ ኃይል በራሱ የሰው ኃይል እዚህ ያመርታል፣ እዚህ ያበለጸጋል። ስለዚህ ያንን ደግሞ በቀላሉ አባሉ አገልግሎት እንዲያገኝ ያደርገዋል ማለት ነው። ስለዚህ ከዚህ በፊት የሚጠቀምበት የነበረው ቴክኖሎጂ ማሻሻያ በማድረግ አዳዲስ አሰራሮችን በማምጣት ልክ እንደ ሞባይል አፕ የመሳሰሉ ነገሮችን በማምጣት ለአባሉ አገልግሎት እንዲያገኝ አድርገዋል ማለት ነው። ስለዚህ በአጠቃላይ ስናየው የ9 ወር አፈጻጸም አሚጎስ ከ95% በላይ አሳክተዋል ማለት ነው።
አሚጎስ የገንዘብ ቁጠባና ብድር ህብረት ስራ ማህበር ከታምሪን ሞተርስ ጋር በጋራ መስራት የሚያስችላቸውን የጋራ ውል ስምምነት ተፈራረሙ። በዚህ የጋራ ውል ስምምነት ለግልም ይሁን ለትራንስፖርት አገልግሎት ለመስጠት ለሚያስቡ አባላቶቹ በአነስተኛ ቁጠባና በተመጣጣኝ ወለድ ምጣኔ የነዳጅና የኤሌክትሪክ መኪና ባለቤት ለማድረግ የሚያስችላቸውን ስምምነት የተደረገ ሲሆን ይህም በከተማዋ ውስጥ ያለውን የትራንስፖርት ችግር ከመቅረፍ አንጻር ትልቅ አስተዋጽኦ እንዳለው በመግባቢያ ስምምነት ወቅት ለማወቅ ተችሏል። ህብረት ስራ ማህበሩ ለአባላቶቹ በአይነትና በምርጫ ከተለያዩ የመኪና አስመጪ ተቋማት ጋር ስምምነቶችን በማድረግ አባላቶቹን የተሽከርካሪ ባለቤት ለማድረግ ሰፋፊ ስራዎችን እየሰራ መሆኑን ያመላከተ ሲሆን በተለይም ቀደም ሲል አገልግሎቱን በበቂ ሁኔታ ያላገኙ የማህበረሰብ ክፍሎችን ተደራሽ በማድረግ የስራ ዕድል በመፍጠር ለሀገር ኢኮኖሚያዊ እድገት ቁልፍ ሚና ይጫወታል ተብሎ ይታመናል። አሚጎስ የገንዘብ ቁጠባና ብድር ህብረት ስራ ማህበር ከኢትዮጵያ አየር መንገድ አውሮፕላን አብራሪዎች ማህበር ጋር አብሮ መስራት የሚያስችላቸውን የውል ስምምነት የተፈራረሙ ሲሆን የጋራ ውል ስምምነቱ በዋነኝነት አሚጎስ ለኢትዮጵያ አየር መንገድ አውሮፕላን አብራሪዎች ማህበር አባላት የብድር አማራጮችን በማቅረብ ብድር መውሰድ የሚያስችላቸውን አገልግሎት ላይ ከስምምነት መደረሱ ተገልጿል። በተጨማሪም ኃላፊዎቹ በጋራ መስራት በሚያስችላቸው አንዳንድ ነጥቦች ዙሪያ ውይይት አካሂደዋል። በተያያዘ ዜና የኢትዮጵያ አየር መንገድ አውሮፕላን አብራሪዎች ማህበር ፕሬዚዳንት የሆኑት ካፒቴን ሚካኤል ስንታየውና የህብረት ስራ ማህበሩ የደንበኞች ልዩ አገልግሎት ቅርንጫፍ ስራ አስኪያጅ የሆኑት አቶ ዮሴፍ ታዬ ይህ የጋራ ውል ስምምነት ለሁለቱም ተቋማት መልካም አጋጣሚ መሆኑን ገልጸዋል። ዝርዝሩን ተከታትለን እንመለስ። ካፒቴን ሚካኤል ስንታየው እባላለሁ። በኢትዮጵያ አየር መንገድ አብራሪዎች ማህበር ፕሬዚዳንት ነኝ። የ17 ዓመት የስራ ልምድ አለኝ። የኢትዮጵያ አየር መንገድ አብራሪዎች ማህበር ከተመሰረተ 53ኛ ዓመቱን ይዟል። ዋናውም ዓላማው የአቪዬሽን ደህንነትን አድቮኬት ማድረግ ነው። ማህበሩም በውስጡ ወደ 1200 አባላት አሉት። አክቲቭሊ ሴፍቲ ላይ እና አዳዲስ የአቪዬሽን ግኝቶችን ለማህበሩ በማስተላለፍ ጥሩ ሚና እያካሄደ የሚገኝ ማህበር ነው። ዛሬ እንግዲህ ከ5 ወር የንግግር ድርድር በኋላ ከአሚጎስ የህብረት ስራ ማህበር ጋር መግባቢያ ሰነድ ወይም ሜሞራንደም ኦፍ አንደርስታንዲንግ ፈርመናል። አይ ሆፕ ከዚህ በኋላ ወደ ጥሩ የሎን ፋሲሊቲ ፕሮግራሞችን ለአባላቶቻችን እንደሚያቀርብልን ተስፋ አደርጋለሁ። አመሰግናለሁ። ዮሴፍ እባላለሁኝ። ዛሬ አሚጎስ የገንዘብ ቁጠባና ብድር ህብረት ስራ ማህበር እና የአየር መንገድ አውሮፕላን አብራሪዎች ማህበር በጋራ መስራት የሚያስችላቸውን የመግባቢያ ሰነድ ፈርመዋል። ይህ የመግባቢያ ሰነድ አባላቶቻቸውን የፋይናንስ አቅም መገንባት የሚችል አሚጎስ እንደ ፋይናንስ አቅራቢነቱ ፋይናንስ ማድረግ የሚችልበትን የፓይለትስ አሶሲዬሽን ማህበር አባላት ደግሞ ቆጥበው የብድር አገልግሎቶች ማግኘት የሚችሉበትን የተለያዩ የቁጠባ አገልግሎት ማግኘት የሚችሉበትን አማራጮች ይዞ የመጣ ነው። እንግዲህ አሚጎስ 12 ዓመት ያስቆጠረ ህብረት ስራ ማህበር ነው። እንደ አየር መንገድ አውሮፕላን አብራሪዎች ማህበር አይነት ያሉ ህብረት ስራ ማህበራት ጋር በአንድነት በመስራት የተሻሉ የፋይናንስ አቅርቦቶችን ለማቅረብ እየሰራ ያለ ትልቅ ተቋም ነው። እንግዲህ ይሄም ስምምነት የተሻሉ አገልግሎቶችን እንድንሰጥ ከምናደርገው እንቅስቃሴዎች አንዱ ነው። በቀጣይም መልካም የስራ ጊዜ እንደሚሆንልን እናምናለን። እናመሰግናለን። ውድ የህብረት ስራ ማህበራችን ቤተሰቦች የአሚጎስን ሳምንታዊ ዜና እንዲሁም ልዩ ልዩ መረጃዎች ለመከታተል የህብረት ስራ ማህበራችንን ማህበራዊ ትስስር ገጽ ላይክ፣ ፎሎ እና ሰብስክራይብ በማድረግ እንድትከታተሉ እንጋብዛለን። ሰናይ ሳምንት።